ኢትዮጵያን ወደ ተሻገረ ሀገር እናሻግራት ሁላችንም በመደመር 2018 ለሀገር አቀፍ 7ኛ ምርጫ እንኳን ሁላችንም በሰላም አደረሰላለው። ዛሬ ወደዚህ እኔ የሚወዳደርበት ምርጫ ክልል ነው የመጣሁት። ሶሮ 02 ጃጅራ ምርጫ ጣቢያ ላይ ነው ያለሁት። የተወለድኩበት ያደግኩበት የተማርኩበት አካባቢ ስለሆነ አንዱ በጣም ደስ ብሎኛል። ህዝቡንም በዚህ መልኩ ስላገኘሁት ህዝቡ በንቃት ወጥቶ ለመመዝገብ ተዘጋጅቷል። ሁሉም ያው የዜግነት ግዴታ መወጣት አለበት የሚል ሐሳብ አለኝ። ሁለተኛ ደግሞ ህገ መንግስታዊ የሆነ ዴሞክራሲያዊ መብቱንም ህዝቡ መጠቀም አለበት። እኔም ያንን ሁለቱንም እድል ነው የዜግነት ኃላፊነትና የዴሞክራሲያዊ መብቱን ነው እየተጠቀምኩ ያለሁት። በዚህ አጋጣሚ ማስተላለፈው መልእክት ምርጫው በሰላማዊ መልኩ በዴሞክራሲያዊ መልኩ ህዝቦች በነፃ እንዲያካሂዱ ጥሪን እያስተላለፉ ይህ ምርጫ የኢትዮጵያን ምንነት የምንገልጽበት የኢትዮጵያን በዓለም አደባባይ ላይ የዴሞክራሲ ተሞክሮ የምናሳይበት ከመሆኑ ጋር ተያይዞ ሁሉም ዜጋ ሁሉም ህብረተሰብ ለዚህ ምርጫ ስኬት የበኩሉን እንዲወጣ የሚል ኃላፊነት እንዲሰማቸው ሁሉም ተወዳዳሪ ፓርቲዎችም ቢሆኑ በዚህ ምርጫ ላይ ኃላፊነት በሚሰማቸው ጉዳይ ላይ ከውድድር በላይ ነው። ሀገር ማለት ከውድድር በላይ ነው። ህገ መንግስት ማለት ከውድድር በላይ ነው። ሰላም ማለትና ይህንን ታሳቢ ባደረገ መልኩ ውድድሩ ላይ በንቃት እንዲሳተፉ በሰላማዊ መልኩ ምርጫ ህጉን ተከትለው ሁላችንም ውድድር እንድናደርግ በዚህ አጋጣሚ ጥሪ አስተላልፋለሁ። ምርጫ በሰላም እንዲያልቅ ሚዲያም ሰዎች የራሳቸው የበኩላቸውን ኃላፊነት እንድትወጡ የሚል መልእክት ያስተላልፋለሁ። መልካም ጊዜ፣ መልካም ቆይታ።